በ19ኛው ክፍለ ዘመን በኢትዮጵያ የንግድ መንገዶች ላይ ከጎንደር ወደ ምጽዋ ይወስድ በነበረው ጎዳና ላይ የተገኘ የአንድ ነጋዴ ጉዞ ከራሱ አልፎ የብዙዎችን ሕይወት ሊቀይር ችሎ ነበር። ንጉሴ ታሹ ይባላል። በምጽዋ ከመጽሐፍ ቅዱስ ጋር ተዋውቆ የወንጌል አበባን አገኘ። የወንጌልን ብርሃን ካገኘ በኋላ ወደ ጅማ ያደረገው ጉዞ ከዚያ በፊት ከነበሩት ሁሉ የተለየ ነበር። እንደ ከዚህ ቀደሙ ቡናና የዝሆን ቀን ጉዞ ሳይሆን ለኦሮሞ ሕዝብ የመጀመሪያ ሚስዮናዊ ሆኖ ነበር የተጓዘው። በዚህም ባልተጠበቀ ሁኔታ በአባ ጅፋርና በቅርብ ወዳጆች መካከል ራሱን አገኘ። እንደ አባ ጅፋር ጸሐፊና አስተርጓሚ ሆኖ ሲያገለግል ያገኘውን ቦታና ገንዘብ ተጠቅሞ የከበረውን ተልዕኮ ይፈጽም ጀመር። ብዙዎችን ከባርነት እየታደገ ትምህርትና የወደፊት ተስፋን ይሰጥ ነበር። ከባለቤቱ ምህረት እና ከጓደኛው ዮሐንስ ጋር በመሆን ንጉሴ የማይታሰበውን አደረገ። አባ ጅፋርንና እንግዶቻቸውን እሁድ እሁድ የመጽሐፍ ቅዱስ ትምህርቶችን በኦሮምኛ እየተረጎሙ አስተማሩ። በጅማ የመጀመሪያ የሆነችውን ሀገር በቀል ወንጌላውያን ቤተ ክርስቲያን ተከለ። በዚህም ወንጌል ባህል ተሻጋሪ መሆኑን አረጋገጠ።